ዛሬ ማነሳላችሁ አንድ አስገራሚ ታሪክ ነው። ታሪኩ ወደ ደቡብ ኢትዮጵያ ወደ ወለጋ አካባቢ ይወስደናል። በተለይ በ1820ዎቹ እንደተወለደች ነው የሚነገረው። ይህች ታዳጊ ቢሊሌ ትሰኛለች። እሷ በተወለደችበት ወቅት አጋጣሚ መንደሯ ላይ ከፍተኛ ጦርነት ይነሳና ቤታቸው፣ ንብረታቸው እንዲሁም ዘመድ ወዳጇን በአደጋና በሳት ታጣለች። እሷ ገና ግን 10 ዓመት አልሞላትም። በዛ እድሜዋ ታናሽ እህቷን እንደያዘች ድንገት ከባሪያ ፈንጋዮች እጅ ትወድቃለች። እናም የባሪያ ፈንጋዮች ወደ ምስራቅ አፍሪካ በተለይም ወደ ሌላ አካባቢ በመሸጥ ይወስዷታል። በ1837 ወደ ካይሮ ተጉዛ ደረሰች። በተለይም የካይሮ የባሪያ ፈንጋዮች ለአንድ ንጉስ ጀርመናዊ ይሸጧታል። ይህ ጀርመናዊ በተለይ ከምስራቅ አፍሪካ ከመጡ ባሪያዎች መካከል በዚህች ልጅ ፍቅር ልቡ ይነደፋል። እጅግ ሲያት ይደነግጣል። ትህትናዋ፣ ፍቅሯና አክብሮቷ ስለማረከው ከፍተኛ ገንዘብ በማውጣት ይገዛታል። መግዛት ብቻ አይደለም፣ ሰውነቷን፣ ልቧና ህይወቷ እሱን በፍቅር ይማርከዋል፣ እሱም ይገዛለታል። ይህ ልዑል ሃርመን ፓክለር ይሰኛል። ጀርመናዊ ልዑል ነው። ከቢሊሌ ጋር ከተገናኘ በኋላ ሌላ ስም እንደወጣላት ይነገራል። ስሙም ማህቡባ ተሰኘች። በአረብኛ የምወድሽ የምትፈቀሪ ልጅ ማለት ነው። ቢሊሌ ወይም ማህቡባ በተለይ ከልዑል ፓክለር ጋር በፍቅር ጠብ ብለው በመርከብ ወደ ተለያየ አካባቢዎች ይጓዙ ነበር። በጣም የሚያስገርመው በተለይ በፍቅር ብድ ብለው በጣም ስለወደዳት አንዳንዴ ይጣላሉ። ሲጣሉ ደግሞ ያው ልጅነት አለ አይደለ፣ እጅግ በጣም ታኮርፎ ነበር። እሱም ግርም እያለው ይመለከታት ነበር። ማኩረፍ ብቻ አይደለም፣ በኋላ የዋሃ ቢሊሌ ማህቡባ ተነሳና የአገሯን ሙዚቃ እየዘፈነች ታባብለዋለች። የዋህነቷ በተለይ በፍቅር ገዛው። ይህ ልዑል ይህችን እንስት ከወደዳት በጣም ቆየ። በተለይ አውሮፓና በቁስጥንጥንያ አድርጎ ወደ ተለያዩ የዓለም ክፍሎች እየተጓዘ ከማህቡባ ጋር በፍቅር ዓለሙን ይቀጭ ነበር። ይህች ቢሊሌ ተሰኝታ በኋላ ማህቡባ የተሰኘችው ኢትዮጵያዊት ድንቅ ቆንጆ ንግስት የሆነች ልጅ ከጀርመናዊ ንጉስ ሃርመን ፓክለር ጋር በፍቅር ከወደቀች በኋላ አብረው ያሳለፉባቸው ጊዜዎች በርካታ ጊዜዎች እንደነበሩ የታሪክ መዛግብት ያወሳሉ። በተለይ በቁስጥንጥንያ አድርገው ወደ አንድ አውሮፓ ሀገር ከተጓዙ በኋላ ጀርመናዊው ንጉስ ወደ ሌላ ቦታ መሄድ ነበረበትና እሷን የአዳሪ ትምህርት ቤት አስቀምጧት ይጓዛል። አዳሪ ትምህርት ቤት ብቻ አልቀረም። በኋላ ላይ ወደ ሴቶች መኳንንትና መሳፍንት ወደሚማሩበትና ወደሚኖሩበት ቤት ገብታ በፍቅር የሚገራርሙ ደብዳቤዎችን እየጻፈች ይለዋወጡ ነበር። በጣም የሚወዳት ልዑሉም እሷን ብቻዋን ትቶ መሄድ ስላልቻለ አንድ የሚወደው የግል ሐኪሙ ከሷ ጋር ቆይታ እንዲያደርግ አደረገ። ቆይታ ብቻ አይደለም፣ እሷን እየተንከባከበ ስለሷ መረጃ እንዲሰጠው ሌላም ነገር ጠባቂም ሊሆን ይችላል። እሱን ሆድ ይፍጨው አናውቀውም። የሚገርመው ይህች ታዳጊ ጥቅምት 27 1840 ዓመተ ምህረት ድንገት ታመመች። የታመመችበት መንስኤም አይታወቅም። ጉንፋን እንኳን ይዟት የማታውቀው ይህች እንስት በድንገት በመታመሟ ለሞት የሚዳርግ በርካታ ነገሮች ወደ ህይወቷ መጡ። የግል ሐኪሟ ዶክተር ፍሩድም እጅግ በጣም እንክብካቤ ያደርግላት ነበር። ነገር ግን መትረፍ ሳትችል በ1840 ዓመተ ምህረት ወደማይቀረው ዓለም ሄደች። በመጨረሻ ታማ የሞተችበት አካባቢ ላይ ከመሞቷ በፊት ለሚወዳት ለምትወደው ልዑል ደብዳቤ እንደጻፈችለት ይነገራል። የሚገርመው ልዑሉም የላከው ደብዳቤዎች ሳይደርሳት በመሞቱ ያዘነ፣ ነገር ግን አሟሟቷ በተለይ ደግሞ መቃብር የለበሰችበት መንገድ በክብር እንዲሆን ለግል ዶክተሩ ፍሩድ ደብዳቤ ይጽፍለታል። ዶክተር ፍሩድም የባልየውን የልዑሉን ቃል በመቀበል ሞቷ በክብር እንዲሆን ሳራ የምትባል ሰዓሊ በመፈለግ ቀብሯ ላይ የሚቀመጥ ስዕሎችን በሸራ ካሳለ በኋላ የእግሮቿን ዳና የሚመስሉ ስዕሎች በማሳል ሐውልትና ቅርጻ ቅርጽ በማሳል በዛች በቡስካ እንድትቀበር ተደረገ። ማህቡባ የፍቅር ካባ ነበረች። የሚገርመው እሷ በመሞቷ ልቡ ተሰበረ። እጅግም በጣም አዘነ ልዑሉ። ማዘን ብቻም አይደለም፣ ማህቡባ እጅግ የምትፈቀር ድንቅ የዓለም ጠበብት ነበረች በማለት ቃሉን ሰጥቷት አለፈች። በጣም ይገርማል። እነሆ
ከወደ ነቀምቴ አካባቢ ከደቡብ ኢትዮጵያ ተነስታ በባርነት ተሽጣ ልዑል ጋር አብራ የኖረች ድንቅ ኢትዮጵያዊ ቢሊሌ ትሰኛለች። ታቋት ይሆን? ካላወቃችኋት ይሄው ዛሬ መረጃ ሰጠው። እስኪ ስለዚች ድንቅ ኢትዮጵያዊ አንድ ዕውቅ ዘፋኝ ዘፍኗል። እስኪ ካወቃችሁት ኮመንት ላይ እየገባችሁ ሐሳብ ስጡበት፣ አጋሩኝ። ዛሬ ኮፒ ሊንክ 5 ጊዜ እንደዚሁም ሼር ከወደዳችሁት ደግሞ ፋብራይት ላይ በማድረግ የልብ ቅርጿንና የመደመር ምልክቷን በመከተል አበረታቱን። እኔ በሱ ፍቃድ ተገኛው ዳመት ነኝ። ይህ ደግሞ ጠይም ብዕር ነው። አዲሱን ትውልድ ከኮንክሪት ከብረት ከቀለም ብቻ ሳይሆን ከስነ ምግባር ከፍቅር ከንባብ ጋር ቀይጠን እንስራ። ጤና ይስጥልን።